ሴት ልጅ የምትኮራብህ ይሄን ስለምታደርግ ነው። ራስን ቀይር፣ የዛኔ ራሷ ትመጣለች። አሁን ይሄን የምታደርግ ከሆነ ሴት ልጅ ችላ የምትለውና የምትኮራበት ወንድ ነው። ስለዚህ አሁኑኑ ይሄንን ደካማ ችላ የሚባል ወንድ የሚያደርገውን ነገር ትተህ ተፈላጊ ወንድ ሁን። መነኝ እነዚህን ማድረግ ካቆምክ ራሷ ትፈልግሃለች። ሴት ልጅ ችላ እንድትልህና እንድትኮራብህ የሚያደርጉ በቶሎ ማቆም ያሉብህን ነገሮች ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየህ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ ተቀላቀሉ የኔ ውድ ቤተሰቦች። ላይክ፣ ሼር፣ ኮመንት እያደረጋችሁ ናፊዳር እንኳን ደህና መጣሽ፣ እንወድሻለን፣ በርቺ የምትሉኝ በሙሉ በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዛሬም እንደሰማችሁት ነው ቆንጆ ለየት ያለ ሀሳብ ይዤላችሁ መጥቻለሁ። አንዳንድ ጊዜ እናንተ ራሳችሁ የምታደርጉት ነገር ሴት ልጅ እንድትኮራባችሁ ችላ እንድትላችሁ የሚያደርግ ነገር ነው። ስለዚህ የሚኮራበት ወንድ ችላ የሚባል ወንድ ማንም መሆን የሚፈልግ የለም። ነገር ግን ሳታውቁ ልብ ባለማለት የምታደርጓቸውን ነገሮች ነገር ግን ቶሎ በጊዜ አሁኑኑ ማቆም ያለባችሁን ነገሮች እነግራችኋለሁ። ከዛ በኋላ ደግሞ ናፊዳር ምን እናድርግ፣ ተፈላጊ ወንድ ለመሆን ደግሞ ምን እናድርግ የምትሉ ስለምትኖሩ እሱንም እነግራችኋለሁ። በሁለቱም አራት ነጥቦችን አነሳላችኋለሁ። ችላ የሚባል ወንድ የሚያደርጋቸውን 4 ነጥቦች፣ ተፈላጊ የሆነ ወንድ የሚያደርጋቸውን 4 ነገሮች እነግራችኋለሁ። በደንብ እስከ መጨረሻው ከተከታተላችሁኝ ችላ ከሚባል ወደ ተፈላጊ ራሳችሁን መቀየር መለወጥ፣ የምትወዳት የምታፈቅሯት ሴት ራሷ ፈልጋችሁ እንድትመጣ ማድረግ ትችላላችሁ። አብራችሁ ቆዩ። 4 ውስጥ እንግዲህ የመጀመሪያው ችላ የሚባል ወንድ ሴት ልጅ በተደጋጋሚ የምትኮራበት ወንድ የሚያደርገው ነገር ምንድን ነው? እሷን ስራ አድርጎ መያዝ ነው። ሌላ ምንም ነገር የሌለው እንዲመስላት ያደርጋል። ስትወጣም ስትገባም፣ ጠዋትም ማታም ምሳ ሰዓትም በቃ ሁሉ ጊዜም ስለሷ ነው የሚያስበው። እንዳሰበም ደግሞ እንድታውቅ ያደርጋል። ያለችበት በመሄድ ሊሆን ይችላል፣ በመደወል ሊሆን ይችላል። እንዴ ስራ የለህም እንዴ ምናምን ልትለው ሁሉ ትችላለች። ደግሞ ደጋግሞ እሷን ለማግኘት እሷን ለማውራት በቃ ከእሷ ጋር የሆነ ነገር ለማድረግ ከመሞከሩ የተነሳ ማለት ነው። ሁሉም ነገር ልክ አለው። ስንኖር ህይወት አለን አይደለ? የራሳችን ጧት ተነስተን የምናደርገው አክቲቪቲዎች አሉን፣ ስራ አለን፣ አላማ አለን፣ ብዙ ነገሮች አሉብን አይደለ? ያንን ሁሉ እርግፍ አድርገህ ትተህ እሷን ስራ አድርገህ እንደያዝካት እንዲሰማት ካደረግ እመነኝ ችላ ትልሃለች፣ ትኮራብሃለች። የራስን ህይወት ነው መኖር ያለብን። በኋላ ላይ ተፈላጊ ወንድ የሚያደርጋቸውን ነገሮች ስነግርህ በደንብ ይገባሃል። እዚህ ጋር ግን ስህተት መሆኑን ብቻ ካወቅ በቂ ነው። እሷን ስራ አድርገህ ከያዝክ ስትወጣም ስትገባም በቃ ሁሉ ነገር ላይ በቃ መግቢያ መውጫ የምታሳጣት አይነት መሆን የለበትም። ሁሉ ነገር በልኩ ነው መሆን ያለበት። ስለዚህ እሷን ስራ አድርገህ እንደያዝክ ካሰበች ወይም ካወቀች እንደዛ እንዲመስላት ካደረግካት በጣም ነው የምትኮራብህ። እንዴ ይሄ ሌላ ነገር የለውም እንዴ ማለት አትራክሽን እኮ የሚባለው ነገር የሚመጣው ካሉን ነገሮች ከምናሳያቸው ነገሮች ነው አይደለ? አንተ ሁሉ ጊዜ እሷ ጋር እየመጣ የሆነ እሷን ለማውራት የሆነ ነገር ነው የምትሞክረው። አንተ የፍቅርህን ነው ጊዜ እየሰጣት ነው፣ እሷን ለማወቅ እየሞከርክ ነው፣ ስለ እሷ እንዳሰብክ እያሳወቅካት ነው። ግን እሱ ብቻ በቂ አይደለም። ያለህ ሌላ ነገር እንዳለ ማወቅ ትፈልጋለች። ስራ ላይ ጊዜ እንደምታጠፋ ሰነፍ ነው ይሄ ምንም ሌላ ነገር የለውም ብላ እንድታስብ ታደርጋታለህ። ስለዚህ በጣም ተጠንቀቅ። ሌላ ነገር እንደሌለህ እንድታስብ አታድርጋት። በጣም ወሳኝ ነው። ሁለተኛ ራስን የምትቆልል ከሆነ ወሬ ብቻ ከሆንክ፣ ብዙ ጊዜ ብዙ የሰሩ ሰዎች ራሳቸው እንደዚህ ሆኖ ብለው አይናገሩም አስፈላጊ ካልሆነ በስተቀር ወይ ሌሎች ሰዎች እንዲማሩበት ከነሱ ልምድ እንዲያገኙ ምናምን ካልሆነ በስተቀር ስለ ስራቸው ሌሎች ናቸው የሚያወሩላቸው። ሀምብል ናቸው። አንተ ወሬ ብቻ ከሆንክ እንደዚህ ያደርጋለሁ እንደዚህ ሆኛለሁ እንደዚህ ሆኖ ምናምን አይነት ነገር ከሆንክ ትንሽ ከባድ ነው። ትኮራብሃለች። ሴት ልጅ ደጋግማ ማግኘት አትፈልግም፣ ችላ ትልሃለች። ለምን? እኛ ሴቶች አክሽን ነው ማየት የምንፈልገው። ያደረግከውን ነገር ከሌላ ሰው ብንሰማ ይሻለናል። አንተ መተህ እዚህ ጋር እንደዚህ አድርገህ ሊሆን ይችላል፣ ሳታደርግም ሊሆን ይችላል። በቃ ወሬ መቅደም የለበትም። ሲጀመር ወንድ ልጅ እንደዚህ ብዙ የሚያወራ አይነት ወንድ እኛ ሴቶች ብዙ አንወድም። ምክንያቱም እኛም ማውራት ስለምንፈልግ የሚያደምጠንን የበለጠ እንመርጣለን። እኛ ማውራት ስሜታችን መግለጽ ምናምን ስለሚያስደስተን እኛን የሚያዳምጥ ወንድ የበለጠ ይማርከናል። አንተ ግን የምታወራ ስለሆነውም ስላልሆነውም ስለተፈጠረውም ስላልተፈጠረውም ስለ ራስህ ዝም ብለህ የምታወራ የምትክብ ከሆነ ራስን የምትቆልል ከሆነ በወሬ ማለት ነው፣ እንደዚህ አይነት ወንድ ከሆንክ እመነኝ ሴት ልጅ ትኮራብሃለች። አንተ የምታስበው ምናልባትም ያለህን ነገር ስትነግራት ምናምን ወደ አንተ አትራክት የሚያደርጋት ነገር ይመስልሃል። ግን ያለህን ነገር አንደኛ በተግባር ነው ማየት የምትፈልገው፣ ሁለተኛ ደግሞ ከሌሎች ሰዎች በራሷ መንገድ ታያለች፣ ታጣራለች እንጂ አንተ ዝም ብለህ ስለራስህ የምታወራ ከሆነ
እውነት ትኮራብሃለች። ስለዚህ አታድርገው። ሶስተኛ ፈሪ ከሆንክ ፍርሃት እንግዲህ ከብዙ መንገዶች ሊመጣ ይችላል። በብዙ መንገዶች ሊመጣ ይችላል። ካስተዳደግ ሊሆን ይችላል፣ ከቤተሰቦች በነበረ ነገር ካለማወቅ ሊሆን ይችላል፣ እምቢ ብባልስ ብሎ በመፍራት ሊሆን ይችላል፣ ብሳሳትስ ብሎ ከመፍራት ሊሆን ይችላል። ብቻ ብዙ መንገዶች አሉት ፍርሃት የሚመጣበት ማለት ነው። ምክንያቱ ምንም ይሁን ምን ግን ፈሪ ከሆንክ ትኮራብሃለች። በነገራችን ላይ በዚች ምድር ላይ ምንም የሚያስፈራ ነገር የለም። እስካወቅነው ድረስ ለማወቅ እስከፈለግን ድረስ ለመቀበል እስከቻልን ድረስ ምንም የሚያስፈራ ነገር የለም። ሴት ልጅም ጋር ሄደ ብታናገራት ወይ እሺ ነው ወይም ቢ ነው፣ በቃ ህይወት ይቀጥላል። ከዛ በኋላ ያንተ ህይወት የሚያበቃ አይነት አይደለም። ፍርሃት ሲጀመር ምንም ነገር ላይ አያስፈልግም። ይሄ ግን እንዴት ይመጣል ካላችሁ ዝም ብሎ አይደለም የሚመጣው። ራስን ከማወቅ እኔ ምን አለኝ፣ ምን አይነት ሰው ነኝ፣ ለምንድን ነው እንደዚህ ሆኖ፣ ለምንድን ነው የምፈራው፣ ለምንድን ነው ደፋር ያልኩት ብሎ ራስን ከመጠየቅ የሚመጣ ነገር ነው። ድሮ ላይ ክላስ ላይ አስተዳደጋችንም ማለት ነው ክላስ ላይ ራሱ ቁጭ ብለን የምናውቀውን ነገር እጃችንን አውጥተን ለመመለስ ራሱ እንፈራ ነበረ። አሁን ላይ ሆኜ ሳስበው ይገርመኛል። ምንድን ነው የሚያስፈራው እስካወቅነው ድረስ አይደለም። አስተዳደጋችን በራሱ የሆነ ያመጣብን ነገር ይኖራል። ከፋሚሊ ባክግራውንዳችን አካባቢያችን ብቻ ብዙ ነገሮች እንድንፈራ ሊያደርጉን ይችላሉ። ግን አሁን ላይ ማቹርድ እንደሆነ ሰው ቁጭ ብለን ስናወራ ስንነጋገር ምን ያስፈራል? የምንፈለገውን ነገር ሄዶ መጠየቅ፣ ማውራት፣ መናገር፣ ሀሳብን መግለጽ ምንም የሚያስፈራ ነገር የለውም። አስሎንጋስ እስከተለማመድ ነው ድረስ የምንፈልገውን እስካወቅን ድረስ ለመልሱ ለሚመጣው ነገር እስከተዘጋጀን ድረስ ምንም የሚያስፈራ ነገር የለም። ግን ያው ሴት ልጅ ደግሞ ፈሪ ከሆንክ ትኮራብሃለች፣ ችላ ትልሃለች። ምክንያቱም ብዙ ነገሮች ከአንተ ይጠበቃሉ። እንደ ወንድ ልጅ ብዙ ነገሮችን አንተ ቀድመ እንድታደርግ፣ ብዙ ነገሮችን አንተ እንድታወራት፣ አንተ እንድትጠይቃት ኤክስፔክት ታደርጋለች ሴት ልጅ። እሷ አታወራም እሷ አትጠይቅህም ማለት ሳይሆን ያው ኤክስፔክቴሽኑ አለ። ስለዚህ ከአንተ ብዙ ይጠበቃል። ስለዚህ ፍርሃት የሚባል ነገር አያስፈልግህም። ፈሪ ከሆንክ ግን ሴት ልጅ ትኮራብሃለች፣ ችላ እንድትልህ ታደርጋታለህ ማለት ነው። አራተኛ እጅግ በጣም የበዛ እንክብካቤ የምታሳያት ከሆነ ይህም እንድትኮራብህ ነው የሚያደርገው። የእውነት አትራክት ለማድረግ ብላችሁ ነው የምትጠቀሙት አብዛኞቹ ወንዶች። በቃ ሴት ልጅ እንክብካቤ ትፈልጋለች፣ ተንከባከቧት ብዙ ቦታ ላይ ይባላል። እኔም ራሴ ደጋግሜ የምነግራችሁ ነገር ነው። የምትወዳትን ልጅ በፍቅር ጠብ እንድትል ማድረግ የምትፈልግ ከሆነ ግድ ነው መንከባከብ አለብህ። ይህንን ስል ግን የሌለህን ነገር አድርግ፣ የሌለህን ነገር ሁን፣ ተገልበጥ ምናምን ማለት አይደለም። አንዳንዶቻችሁ ጥግ ድረስ ትወስዱታላችሁ። በቃ እንክብካቤ ማለት ምን ማለት ነው? በቃ ኬር እንደምታደርግ አሳያት፣ ለእሷ እንደምታስብ እንደምትጨነቅ አሳያት ማለት በቃ ይሄ መሬቱ አይንካሽ እኔ ልነጠፍልሽ በላት ማለት አይደለም። እዚህ ድረስ ትወስዱታላችሁ። አንዳንዶቻችሁ ውሃ እንዳያንቅሽ አይነት ወሬዎችን ታወራላችሁ። በየሁለት ደቂቃው እየደወላችሁ ደህና ነሽ ወይ፣ በላሽ፣ ጠጣሽ፣ ተኛሽ የሚሉ ነገሮችን ታራምዳላችሁ። እነዚህ በጣም የሚደብሩ፣ ሴት ልጅ ደግሞ የሚያስጠላት ነገር ነው። እንድትኮራብህ ነው የሚያደርጋት። የእውነቴን ነው የምነግርህ። እንዴ የሆነ ቫልዩ ይኑር፣ የራስ ቫልዩ ይኑር። በየሁለት ደቂቃው እሷ ጋር እየደወልክ እንደዛ የምትሟዘዝ ከሆነ እንዴት አትኮራብህም እንዴ? በቃ ሌላ ነገር የለህም እኮ፣ ሌላ ስራ የለህም፣ ሌላ ሀሳብ የለህም። እሷን በማሰብ ብቻ እኮ መኖር አትችልም አይደለ? መስራት አለብህ። ሌሎች ነገሮች ላይ ትኩረትን ማድረግ አለብህ። ወንድ ልጅ ነህ፣ ብዙ ነገር ካንተ ይጠበቃል። ይህንም መካድ የለብህም። እንደዚህ መጃጃል የለብህም። አንዳንድ መንከባከቦች መጃጃል ናቸው። በቃ ሁሉን ነገር በልኩ አድርገው፣ አትጃጃል። እንደዛ የምታደርግ ከሆነ ያው እኔ እውነቱን ነው የምነግራችሁ። ናፊዳር ዛሬ የምነው ቆጣልሽ እንዳትሉ፣ የእውነቱን ስለምነግራችሁ ነው። የሚጠቅማችሁ ስላልሆነ ነው። ሁሉን ነገር በልኩ አድርገው። አይ አላረግም ካልክ ደግሞ ትኮራብሃለች፣ ችላ ትልሃለች። ይህን ችላ የሚባል ወንድ ሆነ መቅረት የማትፈልግ ከሆነ እነዚህን 4 ስህተቶች መስራትህን አሁኑኑ አቁም። ምን ላድርግ ካልከኝ ደግሞ ተፈላጊ ወንድ ወደሚያደርገው ነገር ነው የምወስድህ። ይህንን አታድርግ ካልኩ የእሱ ተቃራኒዎችን ማድረግ ይጠበቅብሃል ማለት ነው። እዚህ ላይም በጣም ትኩረት አድርጌ 4 ነገሮችን እነግርሃለሁ። ተፈላጊ ወንድ የሚያደርጋቸው ነገሮች ማለት ነው። አንደኛው ነገር የራሱን ኑሮ የሚኖር ነው። ተፈላጊ ወንድ የራሱ ኑሮ አለው ማለት ማድረግ የሚፈልገው ማሳካት የሚፈልገው ነገ መድረስ የሚፈልገው የራሱ ኑሮ አለው። የራሱ ቤተሰቦች አሉት፣ እናትና አባቱ፣ ከነሱ ጋር የራሱ ላይፍ አለው፣ ከጓደኞቹ ጋር የራሱ ላይፍ አለው፣ ስራው ላይ የራሱ ላይፍ አለው። ከምንም ነገር በላይ ደግሞ አላማ አለው። በቃ አላማ ይኑርህ። ተፈላጊ ወንድ አላማ ያለው ነው። አላማ የሌለው ሰው ጋር ወዴት ለመሄድ ትመጣለች ሴት ልጅ?
ይህንን ስላችሁ ማውራው ማቾርድ ስለሆነችው እናንተ ስለምትፈልጓት ስለ ብልኋ ስለ ልባሟ ሴት ነው። ያቺ ሴት አይታ የምትመጣው አላማህን ነው። በተለይም አሁን ላይ በጣም ብዙ ሴቶች በዚህ ጉዳይ ላይ ነቅተዋል። አላማ ከሌለው ሰው ጋር ዝም ብሎ ሳቅ ጨዋታ ይችላል፣ ጎበዝ ነው ምናምን፣ ሰዎች ይወዱታል፣ ቆንጆ ነው ምናምን በሚል የገቡበት ህይወት ምን ላይ እንዳደረሳቸው ስላወቁ ለብዙዎች ትምህርት ይሆናል። ናፊዳር እባክሽ ሴቶች እንዳይሸወዱ ንገሪልን የሚሉኝ ራሱ ብዙ ናቸው። አሁን ላይ ያሉ ሴቶች ስማርት ናቸው። አላማ ከሌለ ከአንተ ጋር ምንም ልታደርግ አትመጣም፣ አትጃጃልም። ስለዚህ አላማ ይኑር። ሴት ልጅ ለማግኘት ብቻ ብላ አይደለም አላማ የሚኖር። ከዚህ በፊት ስለነገርኳችሁ ብዙ አላወራም እዚህ ላይ። ስለዚህ አላማ ይኑር፣ የራስህን ኑሮ ኑር። ከዚህ መሀል ሴትን ልጅ አትራክት ለማድረግ የወደድካት ሴት ያንተ እንድትሆን ለማድረግ ማድረግ ያሉብህን ነገሮች ስታደርግ አላማን ትተህ ጓደኞችን ትተህ ቤተሰቦችን ሁሉ ነገር ትተህ የምትመጣ ከሆነ ቫሊዩ አትሰጥህም። መጀመሪያ ላይ ሌላ ነገር እንዳለ ትወቅ። ስራ አለብህ፣ ከስራ እንደመጣ ትወቅ። ደውለላት ስታወራ ከዚህ ሰዓት በኋላ ስራ አለብኝ፣ አሁን የደወልኩልሽ እኮ እንደዚህ ስለሆነ ነው፣ ይህን ማድረግ አለብኝ፣ ጓደኞቼ ጋር እንደዚህ አለብኝ፣ ቤተሰቦቼ ጋር እንደዚህ ትወቅ። ሌላ ላይፍ እንዳለ ትወቅ። በኋላ ላይ አንደርስታንድ ታደርግሃለች። ያሉብህን ላይፎች እየቀነስክ ወደ እሷ ስታደላ ዋጋ ትሰጣለች። ገና ከመጀመሪያው ግን አላማ እንትተ ስራ እንትተ ቤተሰቦችን እንትተ እሷ ጋር መተህ የምትጃጃል ከሆነ አትሰማህም። ይሄ የትንንሽ ልጆች ፍቅር ነው የሚሆነው። ስራህን ትተህ ሁሉን ነገር እንትተህ ነይ እንጥፋ አይነት ፍቅር በዚህ ዘመን ላይ እንዳትጠብቅ። በዚህ ዘመን ላይ ስማርት የሆነች ሴት ናት ያለችው። ያችን ስማርት ሴት የምትፈልጋት ከሆነ ደግሞ አላማ የኖረህ አላማ ላይ ፎከስ አድርግ። ከእሷ ጋር ባለህ ነገር ደግሞ ያሉብህን ነገሮች አሳውቃት እንጂ ትተህ መተህ ምናምን እንደዚህ አይነት ላይፍ የለም። ያን የምትፈልግ ሴት ካለች ደግሞ ገና አልበሰለችም ማለት ነው። ስለዚህ አንተ የምትፈልገውን ላይ የበሰለችዋን ወይስ ያልበሰለችዋን ያንተ ምርጫ ነው። ሁለተኛ የተግባር ሰው ሁኑ። ስለ ራስህ በማውራት ጊዜን አታባክን፣ የእሷንም ጊዜ አታባክን። ስለ ራስህ ስለ ስራ ጓደኞች ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ፣ ሌሎች ሰዎች ይናገሩልህ። ስራ ራሱ ይናገር እንጂ አንተ ይሄን አድርጌ እንደዚህ ሆኜ ምናምን ብለህ ብዙ አታውራ። በተግባር አሳያት። የምታደርገውን ነገር ሁሉ በተግባር አሳያት። አደርገዋለሁ ያልከውን አድርግ፣ አከናውን። የተግባር ሰው ሁን። ይህንን ሴት ልጅ በጣም ትፈልጋለች፣ በጣም ታምናለች። አሁን ላይ በጣም በቃላት ብዙ ሽንገላዎች ከመብዛታቸው የተነሳ ተግባርና ተግባር ነው ገቨርን የሚያደርገው። ስለዚህ በተግባር አሳያት ብዙ ነገሮችን፣ ሁሉ ነገሮችን። በወሬ ብቻ የሚቀር ነገር አታድርግ። የምትነግራትን ነገር እንደምታደርገው እርግጠኛ ሁን። ያደረግከውን ነገር ደግሞ ታያለች፣ ትመለከታለች ማለት ነው። ስለዚህ የወሬ ሰው አትሁን፣ የተግባር ሰው ሁን። ለውጡን ታየዋለህ። የምር ወደ አንተ አትራክት የምታደርጋት የምትመጣዋ ሴት ራሷ ፈልጋ የምትመጣዋ ሴት የእውነት ማቹርድ የሆነች ሴት ናት። እዛኛው ችላ የሚባለው ላይ ወንድ ላይ ከቆየ ደግሞ የምትመጣው ሴት እንደዛው ያልበሰለች ማቹርድ ያልሆነች ናት። ስለዚህ ራስ ላይ በደንብ ስራ። ሶስተኛ በራስ መተማመን ይኑርህ። አሁን ከርቀት የሚያበራ ከርቀት የሚታይ ከርቀት የሚለይ ከርቀት ሴት ልጅን ራሷ ፈልጋ እንድትመጣ የሚያደርግ በራስ መተማመን ሰልፍ ኮንፊደንስ ይኑርህ። ራስ ላይ በደንብ ስራ። እንዳልኳችሁ ነው ቅድም በራስ መተማመን እንዲኖር የሚያደርጉ ነገሮች ውስጥ አንዱ አላማ ሲኖር ነው። አላማ ሲኖር፣ ለአላማ ስትሰራ፣ ለአላማ ስትለፋ፣ የት መድረስ እንደምትፈልግ ስታውቅ፣ የተግባር ሰው ስትሆን በራስ መተማመን ይኖርሃል። በራስ መተማመን ደግሞ እንዲኖርህ ራስህ ላይ ማወቅ ያለብህን ነገር እወቅ። ምን አይነት ሰው ነኝ እኔ? ምን አይነት ነገር ነው የምወደው? ምን አይነት ነገር አያስደስተኝም? ምን አይነት ነገሮቼ ላይ መስራት፣ ማሻሻል፣ መለወጥ አለብኝ እንድትል ያደርግሃል። ቅድም ፈሪ ከሆንክ ችላ ትልሃለች ብዬሃለሁ። በራስ መተማመን ያለው ወንድ አይፈራም። ለምን ይፈራል? ራሱን ያውቃል። ምን እንደሚፈልግ ያውቃል። ሴት ልጅን ሄዱ አናግሮ እሺ ብትለው አብራው ብትሆን ምናምን ጥሩ ካልሆነም ግን ያ በራስ መተማመኑን የሚቀንስበት አይደለም፣ የሚያዋርደው ነገር አይደለም። ከዚህ በኋላማ አልኖርም፣ እምቢ አለችኝ፣ አላናግርም አለችኝ፣ ከዚህ በኋላማ ህይወት ያበቃ የሚል ፋራ አይነት ወንድ አይደለም። በራስ መተማመን ሲኖር እንደዛ ነው። ዋጋ ምን ያህል ውድ እንደሆነ ነው የምታውቀው። እሷ ጋር ሄድ ካናገርካት እምቢ አለች ማለት ችግሩ ያንተ ብቻ እንዳልሆነ አንደርስታንድ ታደርጋለህ። ይሄ በጣም ትልቅ ነገር ነው። በጣም ብዙዎች በዚህ ምክንያት ነው የፍቅር ግንኙነትን የሚፈሩት፣ መናገር የሚፈሩት ምናምን፣ እምቢ መባልን በመፍራት ማለት ነው። ግን ኢትስ ኦኬ፣ በቃ ትክክለኛ ሴት አይደለችም፣ ላንተ ያላት አይደለችም፣ ትቀጥላለህ። ያ ማለት ህይወት አበቃለት ማለት ነው። እሷ አላናግርም ብላኝማ እንዴት ነው ቆም የሚሄደው? እንዴት ሰው ሆኜ ኖ። ህይወት እኮ እሱ ብቻ አይደለም፣ ትሄዳለህ፣ ትቀጥላለህ፣ ግዴታ ነው። እዚህ ምድር ላይ የመጣኸው አሳክተ መሄድ ያለብህ ነገር ስላለ ነው። እንደዚህ ብለህ በትንንሽ ምክንያቶች ፖዝ ማድረግ አይቻልም። ለዛ ሁሉ የሚጠቅም ደግሞ በራስ መተማመን ላይ በደንብ አድርገህ አድምተህ ስራ። ምን አለኝ፣ ምን የለኝም፣ ምን ማድረግ እችላለሁ፣ ምን ማሻሻል አለብኝ፣ ጥሩና መጥፎ ጎኖችን በደንብ እወቅ፣ ራስ ላይ ስራ።
የዛኔ ሴት ልጅ ከርቀት አይታ ዋው ይሄ ልጅ የኔ በሆነ ሰልፍ ኮንፊደንሱ፣ አላማው፣ የተግባር ሰው መሆኑ ብላ እንድትመጣ ታደርጋታለህ። ምንም ጥያቄ የለውም። ይሄን አይታ የምትመጣ ሴት ደግሞ የእውነት ብልህ ሴት ናት፣ ስማርት ሴት ናት። ህይወትን ደስተኛ ነው የምታደርግልን። በመጨረሻ 4ኛ ደረጃ ላይ ያስቀመጥኩላችሁ አርቆ ሀሳቢ ሁን። አሁን ከማቹሪቲ ጋር አብሮ የሚመጣ ነገር ነው ይሄ። ወንድ ልጅ ሊደር ነው፣ የሊደርነት ሚና አለው፣ መሪ ነው። መሪ ደግሞ አርቆ ሀሳቢ ነው። ዛሬን ብቻ አይደለም የሚያየው፣ አሁን ላይ እንደዚህ ስለሆነ ዛሬ ላይ እንደዚህ አይደለም። ሲጀመር አላማ ይኖር ብያለሁ። አላማ ደግሞ ነገ እንደዚህ ይሆናል፣ እንደዚህ ይደረጋል የሚሉ ነገሮች አሉበት አይደለ? ስፔሲፊክ መሪም እንደዛው ነው። ነገ ሄደህ አይተክ ዛሬ ላይ የምታደርገው ነገር ነገ የሚያመጣውን ውጤት ማወቅ አለብህ። ዛሬ ላይ የምትሰራቸው ስህተቶች ነገ ውጤት ሆኖ እንደሚመጡ ማወቅ አለብህ። ይህንን ስታውቅ እንግዲህ ብዙ ነገሮች ይስተካከላሉ። ቅድም እንዳልኩት አንዲት ሴት ሄደህ አናግረህ ነው የሚል ምላሽ ተሰጠ ማለት ህይወት አበቃ ማለት እንዳልሆነ ይገባሃል። ታውቃለህ። አርቀ ስለምታስብ ነገ ያንተ ያላት ሴት እንደምትመጣ ስለምታውቅ ትክክለኛዋ ሴት አይደለችም ብለህ እንደምታመሰግን ስለምታውቅ ማለት ነው። አርቆ ማሰብ በብዙ መንገድ ይጠቅምሃል። ተፈላጊ እንድትሆንም ያደርግሃል። ዛሬ ላይ ያሉ ነገሮችን ኢሞሽናል ሆነ ከሰዎች ጋር የምትጣላ፣ ከሰዎች ጋር የምትጋጭ፣ ኢሞሽናል ሆነ ነገሮችን የምታበላሽ አይነት ወንድ ከሆንክ ብልህዋ ሴት አትመርጥህም። ልክ እንዳንተው ኢሞሽናል የሆነችው አብራችሁ ተያይዛችሁ ገደል የምትገባው አይነት ሴት ናት አይኗን የምትጥልብህ። ስለዚህ እነዚህን ተፈላጊ ወንድ የሚያደርጋቸው ነገሮች አድርግ፣ ራስህን ለውጥ። ችላ ከሚባል ወደ ተፈላጊ መምጣት ትችላለህ። በጣም ቀላል ነው። የምትሰራቸው የነበሩ 4 ስህተቶችን በመተው በእነዚህ በ4 ትክክል የሆኑ ነገሮች መተካት ብቻ ነው የሚጠበቅብህ። መልካም እድል እንዲሆንልህ እመኛለሁ። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ዛሬ እንግዲህ በቃ በጣም ሀርድ ሆኜ ነው የመጣሁባችሁ። ምክንያቱም ችላ መባል ጥሩ ነገር አይደለም፣ ትክክል አይደለም። ተፈላጊ ወንድ መሆን እየተቻለ የምን ችላ የሚባል ወንድ መሆን ነው። ስለዚህ ወደ ተግባር ግቡ። እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ቴንኪው እያላችሁ ደግሞ ላይክ አላደረጋችሁ ማለት እሺ፣ በቃ አሁን አድርጉት። አመሰግናለሁ። ይጠቅማል ለምትሉት ሁሉ ሼር ማድረግ እንዳይረሳ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።